ፊልሙ የሚጀምረው በአምስተርዳም ከተማ ውስጥ ሲሆን እዚያው ከተማ ውስጥ ሪያ የምትባል ባለሀብት ሴት ወደ አንድ የጌጣጌጥ መሸጫ ቦታ በመሄድ ጌጣጌጦችን ማየት ትጀምራለች። ነገር ግን በመሃል አንድ ያልታወቀ ጭንብል ለባሽ ሌባ በመስኮት ገብቶ ከሪያ እጅ ላይ የአንገት ሀብሉን ይወስደዋል። ሪያ ግን ምንም ሳትፈራ ሌባውን በመምታት አላርሙን ታበራዋለች። ሌባውም ይህንን ሲያይ በፍጥነት ያመልጣል። ጠባቂዎቹም ከረፈደ ይደርሳሉ። ታሪካችንን በመቀጠል ወደ አንድ ሰው ጋር ይወስደናል። ይህም ሰው ቻርሊ ሲሆን እሱም የሪያ ፍቅረኛ ነው። ስራቸውም ጋር በመሄድ እቅዳቸው እንድትሳካ ያወራሉ። የዚህኑ ጊዜ የአንገት ሀብሉ የዘረፈው ሌባ ቻርሊ እንደሆነ እናያለን። የሁሉ ድራማ እነሱ እቅድ ነበር። ሀብሉንም በስኬት ስለዘረፉ ደስታቸውን ያከብራሉ። ከ6 ወርም በኋላ በሩሲያ አንድ ራጄቭ የሚባል ሰው በመኪናው እየሄደ ሳለ አንድ ሌላ መኪና ከኋላው ይመጣል። ከዚያም ቀድሞት በማለፍ መንገዱን ይዘጋበታል። ራጄቭም በመሃል ያሳየው መኪና በመንገድ ላይ ዞር ሲል ሌላ መኪና ቆሞ ስለነበር የራጄቭ መኪና ተጋጅቶ ይገለበጣል። በዚህ ጊዜ ከሌላኛው መኪና ውስጥ የራሻ ማፊያ ይወጣል። ራጄቭም ጉዳዩን ተረድቶት ወደ ፍቅረኛው ጋር ይደውላል። ነገር ግን ፍቅረኛው ሻወር ውስጥ ስለነበረች ሳታነሳው ትቀራለች። እሱም በድምፅ ማስቀመጫ ውስጥ ይልክላታል። ለራጄቭም ማፊያውን ራጄቭን እቅዱ የት እንደሆነ ቢጠይቀው ራጄቭ ግን ማፊያውን እቅዱን ቢያገኘውም እንደሚገለው ስለሚያውቅ በመሃል ጣቱን ያወጣና ማፊያውን ይሰድበዋል። ማፊያውን በንዴት እዚያው ይገለዋል። ታሪካችንን በመቀጠል በጉዋ ከተማ ውስጥ የራጄቭን የቀብር ስነ ስርዓት ያከናወኑ ያሳየናል። እነ ቻርሊም ያከናውነዋሉ። ቻርሊም የራጄቭን ሚስት ሲያጽናናት በመሃል አንድ ወረቀት ትሰጠዋለች። ወረቀቱም የሚለው እንዲገናኙ ነበር። በሌላኛው ትዕይንት ቻርሊ እና የራጄቭ ሚስት ይገናኛሉ። ነገር ግን የራጄቭ ሚስት ባልባ ከመሞቱ በማግስቱ በደስታ ትዋኛለች። ቻርሊም ጋር ሲያወሩ የራጄቭ ሚስት ለቻርሊ አብረው እንዲሆኑ ትጠይቀዋለች። ነገር ግን ቻርሊ የጓደኛው ሚስት እንደሆነች ይነግራታል። እሷም ለቻርሊ አንድ መጽሐፍ ተሰጠዋለች። ከዚያም ራጄቭ በደንብ እንዲያየው እንደነገራት ተናግረዋለች። ቻርሊም መጽሐፉን ወስዶ ይሄዳል። ቻርሊም መጽሐፉን በደንብ ማየት ሲጀምር አንድ የተደበቀ ሲዲ ያገኛል። ሲዲውንም በኮምፒውተሩ ሲከፍተው የራጄቭ ቪዲዮ ያሳያል። ነገር ግን በመሃል ቪዲዮ ስታክ ያደርጋል። ቻርሊም በዚህ ይናደዳል። በሌላኛው ትዕይንት በሲድኒ ውስጥ ኒና የምትባል አንዲትን ቆንጆ ሴት ያሳየናል። በዚህም ሰዓት ቻርሊ ደውሎላት ላፕቶፑን ለምን ሀክ እንዳደረገችው ይጠይቃታል። እሷም እንዲደውልላት እንደሆነ ተነግረዋለች። እሱም ፓስወርዱን እንድትነግረው ሲነግራት እሷም ፓስወርዱ እወድሻለሁ እንደሆነ ተነግረዋለች። በዚህም ኒና ቻርሊ እንደምትወደው ፍቅር እንዳላት ከሱ እንረዳለን። ከዚያም ቻርሊ ፓስወርዱን አስገብቶ ቪዲዮውን ሲከፍተው ራጄቭ ቻርሊን ይህን ቪዲዮ ሲያየው እሱ በራሺያ ማፊያዎች እንደተገደለ ይነግረዋል። እናም ትልቁ ጉዳይ እሱ መገደሉ ሳይሆን ከወራት በኋላ ከሩሲያ ወደ ሮማኒያ የሚወሰደው የሮማኒያ የወርቅ ሀብት ዘረፋ እቅድ እንደሆነ ይነግረዋል። ጨምሮም ወርቁ የሚዘረፈው በባቡር እንደሆነ እና ባቡሩም በ200 ሩሲያ ኮማንዶዎች እንደሚጠበቅ ይነግረዋል። ከዚያም መልካም እድል ይመኝለታል። በሌላኛው ትዕይንት ቻርሊ ወደ እስር ቤት በመሄድ ቪክረን የሚባለውን አንድ አዛውንትን ያገኛል። ቻርሊም በመቀጠል ለቪክረን ስለ እቅዱ ማስረዳት ይጀምራል። ነገር ግን ቪክረን እቅዱ ከእስር ታፈቶ ለልጁ ጋር መገናኘት እንደሆነ ይነግረዋል። ቻርሊም በዚህም ተናዶ ቦታውን ጥሎ ይሄዳል። በሌላኛው ቀን ቪክረን አንድ የእስር ቤት ዝግጅት ላይ ሳለ ይታመማል። ፖሊሶቹም ይዘውት ወደ ሆስፒታል ይወስዱታል። ነገር ግን ሆስፒታል ሲደርስ
ቪክረን እያስመሰለ እንደሆነ እንረዳለን። ቻርሊም ዶክተር መስሎ ስለገባ እዚያው ይነጋገራሉ። ከዚያም ቪክረን ለቻርሊ የቡድን አጋሮቹ ማስተዋወቅ ይጀምራል። የመጀመሪያው ቢላል ሲሆን እሱም ቦምቦችን በመስራት ኤክስፐርት እንደሆነ ይነግረዋል። ሌላኛው ደግሞ ሰኒ ሲሆን እሱም ደግሞ የፊት ማስኮችን በመስራት እንደሚያግዘው ይነግረዋል። ነገር ግን ቢላል እና ሰኒ እንዳይቀራረቡ ይነግረዋል። ምክንያቱም ቢላል ፓኪስታን ስለሆነ እና ሰኒ ደግሞ ህንዳዊ ስለሆነ እንዳይጣሉ ይነግረዋል። ሌላኛው ደግሞ ሮኒ እንደሆነ ይነግረዋል። የመጨረሻዋ ደግሞ የራሱ ፍቅረኛ ሪያ ነች። በሌላኛው ትዕይንት እነ ቻርሊ ተቀምጠው እያሉ ሰኒ ኒና ፊት ሳያውቅ ስለ ስፓይደር ሀከሩ ማውራት ይጀምራል። በዚህ መሃልም ኒና ስፓይደርን በማግኘት ለማገዝ ትጠይቃቸዋለች። እነሱም ይስማማሉ። ነገር ግን ኒና ለዘረፋ እንደሆነ አላወቀችም ነበር። ከጊዜያትም በኋላ ስፓይደር የት እንደሆነ ታውቃለች። እነ ቻርሊም ወደዚያው ይሄዳሉ። ነገር ግን ስፓይደርም ቢሆን እንደደረሱበት ሲያውቅ ማምለጥ ይጀምራል። ነገር ግን እነ ቻርሊም ይይዙታል። ከዚያም ስለ እቅዳው ሲነግሩት ይስማማል። ከዚያም ቻርሊ ለሁሉም ስለ እቅዱ ካብራራላቸው በኋላ ለሁሉም አዲስ ስልክ ይሰጣቸዋል። እነ ቻርሊም ወደ ስራ ይገባሉ። ስራቸውም ባቡር መከራየት ጨምሮ ሮኒ ደግሞ የመንገዱ ምስል መቅዳት ይጀምራል። በመጨረሻም የሩሲያው መከላከያ ሚኒስቴር አጤድምደው የእሱን ድምፅ እና ምስል ይወስዳሉ። ከዚያም ቻርሊ የእሱን ድምፅ ሲያስመስል፣ ሰኒ ደግሞ የፊቱ ምስል ይሰራል። የዝርፊያውም ቀን ደርሶ ቢላል እና ሮኒ ሚኒስቴሩን የሚወስደውን መኪና ጎማውን ያተነፈሱታል። ከዚያም ሰኒ ሚኒስቴሩን ይወስደዋል። ከዚያም ዝም ያለ ቦታ ወስዶት ይገለዋል። ከዚያም ቻርሊን መልሶ እዚያ ቦታ ይወስደዋል። ቻርሊም እንደገባ ሰኒ ይሄዳል። ሰኒም እንደሄደ ትክክለኛው መኪና ይመጣል። ከዚያም ወደ ቦታው ይሄዳል። ቦታውም ላይ እንደደረሰ የፓስወርዱ መሙያ ላይ ካሜራ ያደርጋል። ከዚያም የሮማኒያ እና ሩሲያን ባንዲራ አስመስሎ አንድ እቃ ይሰቅላል። ከዚያም በላዩ ፓስወርዱን ሲሞላ እነ ስፓይደር ይጽፉታል። ከዚያም ባቡሩ ጉዞውን ይጀምራል። እነ ቻርሊም መከተል ይጀምራሉ። ስፓይደርም የተቆጣጣሪዎቹን ኮምፒውተር ሃክ ሲያደርግ እነ ቻርሊ ደግሞ የሆነ ፈሳሽ በመስታወቱ ላይ ያደርጋል። የወታደሮቹንም እይታ ይሻወዳሉ። ከዚያም በ10 ደቂቃ ውስጥ ዘርፈው ያመልጣሉ። ከዚያም በአንድ መኪና ውስጥ ጭነውታል። በሌላኛው ትዕይንት ቪክረን ተፈቶ ከልጁ ጋር ወደ ቤት ይሄዳል። በዚህ መሃልም ቻርሊ ይደውልለታል። ነገር ግን ቻርሊ ስለ ዝርፊያው ሲያወራ ኒና ሰማዋለች። የዚህኑ ሰዓትም ቪክረን ይገደላል። እነ ቻርሊም ዲላቸውን ያከበሩ ሳለ ስፓይደር ይክዳቸዋል። ከዚያም ሮኒ እና ሪያን ይገላቸዋል። እነ ቻርሊ ግን ያመልጣሉ። እነ ቻርሊም ወደ ኒና ጋር በመሄድ ይቅርታ ይጠይቋታል። እሷም ይቅርታ ታደርግላቸዋለች። ከዚያም አንድ ላይ ሆነው ስፓይደርን መፈለግ ይጀምራሉ። ተሳክቶላቸውም አንድን መኪና ተከትለው የስፓይደርን መኖሪያ ያገኛሉ። በሌላኛው ትዕይንት እነ ቻርሊ ሪያማ ያገኟታል። እሷም ሰዎች እንዳተረፏት ትነግራቸዋለች። በሌላኛው ትዕይንት እነ ቻርሊ አንድ የመኪና ባለሙያ ጋር በመሄድ ልዩ መኪናችን እንዲሰራላቸው ይነግሯቸዋል። ከዚያም ኒና ዘፋኝ መስላ ወደ ስፓይደር ቤት ትሄዳለች። እነሱም በካሜራ ይከታተላሉ። ነገር ግን ስፓይደር ያውቅባቸዋል። ቻርሊም በፍጥነት ቤቱን ደረማምሶ ስፓይደር ጋር ይደርሳል። ከዚያም እሱ ላይ ሽጉጡን ደቅኖ ያመልጣሉ። ከዚያም ሌላ እቅድ ያወጣሉ። እቅዳቸውም ተሰክቶ ወርቆቹን ይዘርፋሉ። ከዚያም እነ ቻርሊ ከሞተረኞቹ ጋር ማባረር ይጀምራሉ። በመጨረሻም ወርቆቹን ይዘው ወደ አንድ ስፍራ ይደርሳሉ። ነገር ግን ስፓይደር ከሪያ ጋር ይደርሳል። የዚህኑ ጊዜ ሪያ እና ቻርሊን እንደከዳቻቸው እናያለን። ስፓይደርም የነ ቻርሊን መኪና ሲፈትሸው
ምንም ነገር ሳያገኝ ይቀራል። ቻርሊም ሪያ እንደምትከዳው ስላወቀ እቅዱን እንደቀየረ ይነግራቸዋል። ስፓይደርም በንዴት ሪያን ይገላታል። ቻርሊም ስፓይደርን በንዴት እዚያው ይገለዋል። እነ ቻርሊም ወደ ጋራጅ በመሄድ ተመሳሳይ መኪና ቀይረው ይሄዳሉ። በመንገድ ላይ ግን የሩሲያ ማፊያዎች አስቆሟቸው መኪናቸውን ቢፈትሹ ምንም ሳያገኙ ይቀራሉ። እነ ቻርሊም አንድ ቦታ ላይ ተሰብስበው ሳምፓ ሲከፍቱ መኪናው ይፋቃል። ሰኒም በደንብ ሲፍቀው መኪናው ከወርቅ እንደተሰራ ያያል። በዚህም ይደሰታል። ታሪካችንም እዚህ ላይ ያበቃል። ከወደዳችሁት ላይክ እና ሰብስክራይብ ማድረግ እንዳይረሳ።